እንዴት ለደረቅ የፊት ቆዳ ትክክለኛውን እንክብካቤ ማድረግ እንችላለን? ሰላም ቤተሰቦች፣ በዛሬ ቪዲዮ ለደረቅና የሚወጣጠር ቆዳ ምን አይነት እንክብካቤ ማድረግ እንደምንችልና ምን አይነት ፕሮዳክት መምረጥ እንዳለብን በደንብ እናያለን። ቆዳችሁ ደረቅ ከሆነ ወይም በአንዳንድ ወቅቶች ላይ እየደረቀባችሁ ከተቸገራችሁ ይህ ቪዲዮ ለእናንተ ነውና ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ። ደረቅ ቆዳ የምንለው ምን አይነት ነው? ደረቅ ቆዳ የምንለው በውሃና በቅባት እጥረት ምክንያት ቆዳ ሲደርቅ፣ ሲወጠር፣ ሲጨማደድ፣ ሲፈረፈር ወይም ነጭ ወይም አመዳም ሲሆን ነው። በተጨማሪም የቆዳ መቅላት፣ ማሳከክ፣ ማቃጠልና ሸካራነትም ይኖረዋል። መንስኤዎቹ ወይም ቆዳችን በምን ምክንያት ይደርቃል? አንደኛ ተፈጥሮ ሲሆን በተፈጥሮ የፊታችን ቀዳዳዎች በቂ ቅባት የማያመርቱ ከሆነ ቆዳችን ደረቅ ይሆናል። ሁለተኛ ደረቅ አየር፣ ቅዝቃዜ፣ ንፋስ ወይም ለፀሐይ ጨረር መጋለጥ። ሶስተኛ ኃይለኛ የሆኑ አልካላይን ሳሙናዎችን መጠቀም። አራተኛ ውሃ ለመጠጣት ወይም ዲሃይድሬሽን። አምስተኛ ለረጅም ሰዓት በሙቅ ውሃ መታጠብ። ስድስተኛ አንዳንድ የጤና ችግሮችና መድኃኒቶች። ሰባተኛ እድሜ ሲሆን እድሜያችን በጨመረ ቁጥር ቆዳችን የሚያመርተው የቅባት ወይም የሲበም ምርት ይቀንሳል። ትላልቅ ሰዎች በብዛት ደረቅ ፊት ያላቸው በዚሁ ምክንያት ነው። ስምንተኛ የቫይታሚን እና የሚነራል እጥረት፣ ለምሳሌ ቫይታሚን ኤ፣ ዲ፣ ዚንክ፣ አይረን እና የመሳሰሉት። ለደረቅ ቆዳ ምን ማድረግ አለብን? አንደኛ የቆዳችን እርጥበትና ተፈጥሯዊ ቅባት መጠበቅ፣ ማለትም ትንሽዬም ብትሆን ቆዳችን የሚያመርተውን ቅባት እንዳይወጣ ማድረግ ማለት ነው። ለዚህም በሙቅ ውሃ አለመታጠብ፣ ቆዳን በሸካራ ነገር አለመፈተግ፣ ቆዳን ከሚያደርቁ ፕሮዳክቶች መራቅ፣ ለምሳሌ ሬቲኖል፣ ቶነር እና የመሳሰሉት። ሁለተኛው ሞይስቸራይዝ ማድረግ፣ ማለስለሻ ወይም ሞይስቸራይዘር ዋነኛ ለደረቅ ቆዳ መፍትሄው ነው። ለቆዳችን ልስላሴ ይሰጥልናል፣ እርጥበትም እንዳይወጣ ያደርጋል። ስለዚህ በቀን ውስጥ እየደጋገምን መቀባት ይኖርብናል። በተለይ አየሩ በጣም ደረቅና ቀዝቃዛ በሚሆንበት ወቅት ላይ መቀባት ያለብንም ፊታችንን ታጥበን ቆዳችን ላይ ትንሽ እርጥበት እያለው መሆን አለበት። ይህም እርጥበቱ ከቆዳችን ላይ እንዳይወጣና ለረጅም ሰዓት ለስልሶ እንዲቆይ ያደርጋል። ሞይስቸራይዘር ስንመርጥ በውስጡ እንደነ ሃይሎራኒክ አሲድ፣ ሴራማይድ፣ ዩሪያ፣ ስኳለን፣ ግሪስሊን እና የመሳሰሉት ቢኖሩት ይመረጣል። እነዚህ ግብዓቶች ቆዳን የሚያለሰልሱ፣ እርጥበት የሚሰጡ፣ የቆዳን የውጭኛውን ክፍል የሚያጠነክሩና እንደ ሽፋን ሆነው ስለሚያገለግሉ እርጥበት ከውስጥ እንዳይወጣና ቆዳን የሚያደርቁ ነገሮች ወደ ቆዳችን ውስጥ እንዳይገቡ የሚያደርጉ ናቸው። ነገር ግን እነዚህ ሞይስቸራይዘሮች በውስጣቸው አልኮል እና ሽቶ የሌላቸው እንዲሁም ነን ኮምዶጄኒክ መሆናቸውን እርግጠኛ ሁኑ። ከነዚህ ሞይስቸራይዘሮች በተጨማሪም እንደነ ቫዝሊን፣ ካካኦ በተር፣ ኮኮናት ኦይል እና የመሳሰሉትን መጠቀም እንችላለን። ነገር ግን እነዚህ ደግሞ የቆዳ ቀዳዳን የሚደፍኑ በመሆናቸው ጥንቃቄ ካላደረግን ብጉር እንዲወጣና እንዲበዛ ያደርጋል። ስለዚህ እነዚህን ስንቀባ ማታ ማታ ፊታችን በደንብ ከታጠብን በኋላ በስሱ መሆን አለበት። እንዳያጠቁረንም ጠዋት ላይ ሰንስክሪን ማድረግ ያስፈልጋል። ጀንትል ክሌንዘርን መጠቀም፣ መታጠቢያችን ለደረቅ ቆዳ ተብለው የተሰሩ መሆናቸውን እርግጠኛ መሆን አለብን። እነዚህ መታጠቢያዎች ለቆዳ በጣም ጀንትል የሆኑና ከታጠብንባቸው በኋላ ቆዳችን የማይጨመድዱና ልስላሴ የሚሰጡ ናቸው። ግዴታ አስፈላጊ ካልሆነ በቀርም በቀን ከአንድ ጊዜ በላይ መታጠብ የለብንም። አራተኛ የሞተ ቆዳን ኤክስፎሊየት ማድረግ። ደረቅ ቆዳ ላይ በብዛት የሚፈረፈር ነጭ ነገር ይስተዋላል። እነዚህን ለማስወገድም እንደነ ላክቲክ አሲድ ያሉ የኬሚካል ኤክስፎሊየተርን በሳምንት 1 ወይም 2 ጊዜ ማድረግ እንችላለን። እንደነ ስክራብ እና ጨርቅ ያሉ ነገሮችን ግን ባናበዛ ይመከራል። ምክንያቱም ቆዳችን የበለጠ ሊያደርጉትና የላይኛውን ሽፋን ሊያሳሱብን ይችላሉ። ሂዩሚዲፋየር መጠቀም፣ የምንኖርበት ቦታ ደረቅና ቀዝቃዛ ከሆነ ሂዩሚዲፋየር ለቆዳችን በቂ እርጥበት ይሰጥልናል። ሂዩሚዲፋየር ከሌለን ደግሞ በስቶቭ ላይ ውሃና ትንሽ ኢሴንሻል ኦይል አድርገን ማንተክተክ እንችላለን። ውሃ መጠጣት፣ ውሃ ለመጠጣት ዲሃይድሬሽንን ያመጣል። ፊታችን ብቻ ሳይሆን መላ ሰውነታችንን ድርቀት ያጋጥመዋል። ስለዚህ በቀን 2 ሊትር ውሃ መጠጣት ቆዳችን ከውስጥ እርጥበት እንዲያገኝ ስለሚረዳ የቆዳ ድርቀት አይገጥመንም። ቆዳን ከሚያደርጉ አየር ራስን መጠበቅ፣ አየሩ ደረቅ፣ ቀዝቃዛ ወይም ንፋሳማ በሚሆንበት ጊዜ እርጥብ ቆዳ ላይ በደንብ ማለስለሻ ተቀብተን መውጣት አለብን። በተጨማሪም ማስክ ወይም ስካርቭ ማድረግም ይረዳል። በተመሳሳይም ለፀሐይ መጋለጥ የቆዳ ድርቀትን ስለሚያመጣ ሁልጊዜ ለደረቅ ቆዳ የሚሆን ሰንስክሪን ማድረግ አለብን።
ሲረም። ከሞይስቸራይዘር በተጨማሪም ለደረቅ ቆዳ በጣም አሪፍ የሆነው ሲረም ሃይሎራኒክ አሲድ ሲረም ነው። ሃይሎራኒክ አሲድ ለቆዳ እርጥበትን ይሰጣል፣ እርጥበት እንዳይወጣም ያደርጋል። ቆዳችን እንዲለሰልስና እንዲለጠጥ ይረዳል። በተጨማሪም ቆዳችን ግሎዊና አንጸባራቂ እንዲሆን ያደርጋል። አብዛኛውን ጊዜ ለደረቅ ቆዳ ተብሎ የሚሰሩ ሞይስቸራይዘሮች በውስጣቸው ሃይሎራኒክ አሲድ አላቸው። ከሌለው ግን ሲረሙን መጠቀም እንችላለን። የምንጠቀመው ከታጠብን በኋላ ሞይስቸራይዘራችን ከማድረጋችን በፊት ነው።